ሰዎች በየዕለት ተዕለት ኑሯቸው ውስጥ አስፈላጊነታቸው የማያጠራጥር መሰረታዊ የፍጆታ ዕቃዎችን በአቅራቢያቸው ማግኘት ይፈልጋሉ። ጥራት ያለውና ዋጋውም ተመጣጣኝ እንዲሆን ይሻሉ። ይህ ደግሞ ቅንጦት ሳይሆን የሰዎች መሰረታዊ ፍላጎት ነው። የአዲስ አበባ ከተማ አስተዳደርም ባለፉት ጥቂት ዓመታት የነዋሪውን ፍላጎት ለማሟላት ሲሰራ ቆይቷል። በከተማዋ የተለያዩ አካባቢዎች የቅዳሜና እሁድ ገበያዎችን በማቋቋም ማህበረሰቡ ተጠቃሚ የሚሆንበትን እድል መፍጠር ተችሏል። ከ2000 በላይ የሚሆኑት የሰንበት ገበያዎች ጥራት ያለው ምርት በአቅራቢያቸው እንዲያገኙ ከማስቻል ባሻገር በተለያዩ ምክንያቶች የሚከሰት የዋጋ ንረትን የሚያረጋጉና ለነዋሪዎችም እፎይታን የሰጡ መሆናቸውን ሸማቾች ይናገራሉ። ትልቅ ጥቅም ነው ያለው። ምክንያቱም ሌላ ቦታ ሄደን ለምሳሌ ሰፈር ውስጥ ያሉ ሱቆች አሉ አይደለም፣ እንደዚህ እንትን ብለው የሚሸጡ ዋጋውን እዛና እዚህ መተን ስናይ ምንም አይገናም። እዚህ በጣም ቅናሽ ነው። በጣም ትልቅ የሆነ ልዩነት አለ። ሰንዴ ማርኬት እንደውም ከሰኞ እስከ ዓርብ ቦታ ኖሮት ቢኖር በጣም ቆንጆ ነበረ። ለምን ማለት በቃ ለህብረተሰቡ በጣም አማራጭ ነገር ነው፣ እርካሽም ነው። ጥራቱም ጥሩ ነው። ሁሉም ነገር ዋጋውም ተመጣጣኝ ነው። ለመናገር ጥራቱም ሁሉ ነገር አቅርቦቱም ቆንጆ ነው። ከሰፈራችን የተሻለ ነው። የ10 ብር የ15 ብር ለውጥ አለው በኪሎ። የማህበረሰቡን የኑሮ ሸክም ማቅለልን ዋነኛ ትኩረት በማድረግ የተቋቋሙት እነዚህ የሰንበት ገበያዎች ነዋሪው ለተጨማሪ ወጪና እንግልት የሚዳረግበትን አካሄድም ያስቀሩ ሲሆን በተለይ በአንዳንድ አካባቢዎች ህገወጥ ንግድን ወደ መደበኛና ህጋዊ ንግድ በማስገባት የተረጋጋና በስርዓት የሚመራ ግብይት እንዲኖር አስችሏል። ትራንስፖርት ለምሳሌ የሆነ እቃ ሌላ ቦታ ሄዶ መግዛት፣ ከዛ የሆነ ቦታ ደግሞ ሌላ ቦታ ሄዶ መግዛት፣ ለትራንስፖርት የሚያወጣው አንድ ላይ እዚህ ሌላ እቃ ይገዛበታል። ስለዚህ አንድ ላይ መገኘቱ ጉልበትን ድካምን ብቻ ሳይሆን ሰዓትን ያተርፋል፣ ገንዘብንም ያተርፋል። ለህብረተሰቡ አሪፍ ነው። በየሰፈሩ መኖሩ ሰው አይንገላታም። ህብረተሰቡ በታክሲ ምክንያት ምናምን አይስተጓጎልም። አሪፍ ነው። ከዚህ በፊት እንግዲህ ስንሯሯጥ ነበር፣ በየመንገዱ እየተሯሯጥን ለመኪና አደጋ ተጋላጭ ነበርን። ስንሯሯጥ ደንቦች ሲያባረሩን ያ ምንድነው ህጋዊ ባለመሆናችን ነው። መንግስት ይሄንን ነገር አይቶ ከኮሪደር ልማቱ ጋር የሚሄደውን አሰርቶት እንድንሰራ በማድረጉ እኔ እውነቴን ነው ከልቤ ደስተኛ ነኝ። የዋጋ ንረትን የማስተካከልና የኑሮ ውድነትን የማረጋጋት ስራው በዚህ ብቻ የሚያበቃ አይደለም። ይልቁንም በመዲናዋ ዋና ዋና በሮች የተገነቡ 6 ግዙፍ የገበያ ማዕከላት አገልግሎት የሚሰጡበት ስርዓትም ተዘርግቷል። ይህም አቅርቦትን ከመጨመር ባለፈ የህብረተሰቡን ተጠቃሚነት የሚያረጋግጥ መሆኑን አምራቾችና ሸማቾች ይናገራሉ። የተለያየ ገበያ ማዕከሎች አሉ። እሱም የተሰጠው ለገበሬ ነው። ገበሬው ደግሞ የራሱን እቃ ሲያመጣ የእቃ አቅርቦቱ ይሰፋል። እቃ አቅርቦቱ በሰፋ ቁጥር ደግሞ የህብረተሰቡ ደግሞ እቃ የማግኘት እድል ይኖረዋል። የዋጋውም ንረት እጅግ በጣም ቀንሷል። ምክንያቱም ህዝቡ የሚፈልገው ነገር አግኝቶ ነው የሚወጣው። ከዚህ በፊት በነበረው የገበያ ትስስር ምክንያት በጣም እቃ እጥረት ነበር። አሁን ግን ሰፊ ምርት ይገባል። በጣም ሰፊ ነው ገበያ ማዕከሉ። ህዝቡም ደግሞ ያገኘውን በቅናሽ ዋጋ አማርጦ የዋጋው ልዩነትን ፈጥሮ ነው። አከፋፋዮችም ስላሉ ከአከፋፋዮችም በችርቻሮ በመውሰድ ጥሩ የሆነ ግብይት ነው የተከናወነ ያለው። መሀል ላይ የነበረውን የደላላ ሰንሰለት በማስቀረትም አምራችና ሸማች በቀጥታ የሚገናኝበት እድል ተፈጥሯል። ገበሬው ተጠቃሚ እንዲሆን ያግዟል። በፊት ለደላላ ሲሸጥ ለ5 ለ6 ደላላ ነው የሚሸጠው። ያ ሁሉ ቀርቶ አሁን ግን ምርቱን ከእርሻው ቀጥታ ወደ መጋዘኑ ሲያመጣ ያም መሀል ላይ አምራቹን ሲበላይ ነበረ ይቋረጣል። ቀጥታ ሸማቹንና ተጠቃሚውን ቀጥታ ያገናኛል። ሸማቹና አምራቹ ነው እየተገናኘ ያለው። ስለዚህ የደላላ ሰንሰለቱ ከመሃል ስለወጣ አሁን ጥሩ እንትን ላይ ነው ያለው። መንግስት ባስቀመጠው በዲስካውንት ያስቀመጠው አለ። መንግስት በሱ ሸጣለሁ፣ ደላላ የለብኝም፣ እኔ የለብኝም፣ ቀጥታም ትሸጣለሽ። እሱ የሚጠቅመው አንደኛ ለህብረተሰቡ፣ ሁለተኛ ደግሞ ለኛ ይጠቅመናል።